በአለም ላይ በጣም የሚጨናነቀው በተለይ ሴቶች ከሆናችሁ የሴቶች ናይት ላይፍ ማየት ከፈለጋችሁ ካቡኪቾ የሚባል ቦታ አለ። አኪሃባራ የሚታወቀው እንግዲህ የዩዝድ ስልኮች፣ ዩዝድ ኤሌክትሮኒክስ የተባሉ ነገሮች በአጠቃላይ ዓለም ላይ ትልቁ የነዚህ ስቶር ያለው ጃፓን ጊንዛ ውስጥ ነው። ሰላም ውድ የኖኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። እንደዚህ ከፍና ዝቅ አድርጊያችሁ ነው ቪዲዮዬን የጀመርኩት። ዛሬም በአብዛኞቻችሁ ጥያቄ መሰረት አንድ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። የጠየቃችሁኝም ጥያቄ ቶኪዮ መተን የትን ጎብኝ፣ ምን የሚጎበኝ ቦታ አለ፣ መተን የምናየው ነገር አጣን ምናምን ብላችሁኛል እና እኔም ደግሞ እንግዲህ ከዚህ ጥያቄ ጋር ተያይዞ ዛሬ ቶኪዮ መታችሁ ሳትጎበኟቸው መመለስ የሌለባችሁን ቦታዎች እንግዲህ ቶኪዮን በጣም ለየት ከሚያደርጋት ነገር አንዱ ምንድነው የትራንስፖርቴሽን ሲስተሙ ወይም ደግሞ የትሬን ሲስተሙ በጣም አሪፍ ስለሆነ በአንድ ቀን ብቻ ብዙ ቦታዎችን ጎብኝታችሁ መመለስ ትችላላችሁና ከዚህ ጋርም ተያይዞ እንግዲህ ኢንተርኔት ላይ ብቻ የሌሉ ነገሮች ሊኖሩ ይችላሉ። ማለት ሰርች አድርጋችሁ በቀላሉ ላታገኟቸው የምትችሏቸው ቦታዎች እንዲሁም ደግሞ እንደዚህ ሜን ቦታዎችን ብቻ ለይቶ የማያወጣላችሁ ቦታ ሊኖር ስለሚችል ዛሬ እንግዲህ ዘርዘር አድርጌ እነዚህን ሜን የሚባሉ ቦታዎች የምነግራችሁ ይሆናል ማለት ነው። እናንተም እንግዲህ ይሄ ቻናል ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከኢትዮጵያ ሆናችሁ የምታዩም ከሆነ ደግሞ እንግዲህ VPN አብርታችሁ ማየታችሁን እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮ። ኦልራይት እንግዲህ የመጀመሪያውን ቦታ ከመናገሬ በፊት አንድ ማሳሰቢያ ያለኝ፣ ይሄንን ቪዲዮ እስከመጨረሻው ብታዩ እንግዲህ ወደ ጃፓን ከመምጣታችሁ በፊት የምትጽፉት የጉዞ እቅዳችሁ ላይ ማካተት የምትችሏቸውን ወሳኝ ቦታዎች ታገኛላችሁ ብዬ አስባለሁ። እንዲሁም ደግሞ ያው ጃፓን ብለን ካልን ጃፓን በጣም ሰፊ ስለሆነችና ብዙ ቦታዎችን በአንድ ቪዲዮ ብቻ መጥቀስ ስለማይቻል ለዛሬ ቶኪዮ ለይተናት ቶኪዮ መታችሁ ሳትጎበኟቸው መመለስ የሌለባችሁን ቦታዎች ነው የምነግራችሁ ማለት ነው። ቀጥታ ወደ መጀመሪያው ቦታ እንሄዳለን። ወደ ቶኪዮ መታችሁ እንግዲህ መጀመሪያ ሳትጎበኙ መሄድ የሌለባችሁ ቦታ ሺቡያ ነው። ሺቡያ እንግዲህ the heart of ቶኪዮ በመባል ይታወቃል። የቶኪዮ ትልቁ ዳውንታውን ነው። ሺቡያ ብቻ ሄዳችሁ ቅርብ ለቅርብ የሆኑ 4-3 ቦታዎች ወይም ዓለም ላይ ታዋቂ የሆኑ ቦታዎችን ጎብኝታችሁ መመለስ ትችላላችሁ ማለት ነው። ሺቡያ ሄዳችሁ የምትጎበኙት የመጀመሪያው ነገር ሺቡያ ስክራምብል ክሮሲንግ ስትሪት የሚባል ቦታ አለ። ይሄም እንግዲህ በዓለም ላይ በጣም የሚጨናነቀው ዜብራ ነው። እንግዲህ በአንድ ጊዜ ከ3000 ሰው በላይ ይሻገርበታል። እንዲሁም ደግሞ በአንድ ቀን ከ2.4 ሚሊዮን ሰው በላይ ይሻገርበታል ማለት ነው። እዚህ ቦታ ከሄዳችሁ እንግዲህ አንድ የምመክራችሁ ነገር በጣም ቢዚ በሚሆንበት ሰዓት ብትሄዱ አሪፍ ነገር ማየት ትችላላችሁ። ይሄም ማለት በስራ መውጫ ሰዓት ሊሆን ይችላል፣ በስራ መግቢያ ሰዓት፣ መመለሻ ሰዓት ማለት ነው። እንዲሁም ደግሞ እሁድና ቅዳሜ ብትሄዱ በጣም ቢዚ ሆኖ በደንብ ለማየት ትችላላችሁ ብዬ አስባለሁ። ሺቡያ ላይ የመጀመሪያው ይሄ ነው። ከዛ ከሺቡያ ሄዳችሁ ደግሞ መጀመሪያ ይሄንን ካያችሁ በኋላ እዛው አጠገቡ ጋር ሃቺኮ የሚባል ቦታ አለ። ይሄንንም ከዚህ በፊት አሳይቻችኋለሁ። ሃቺኮ እንግዲህ ያው ታማኙ ውሻ ነው። አሳዳጊውን ሲጠብቅ ረጅም ዓመት ሲጠብቅ ቆይቶ ስቴሽኑ ፊት ለፊት እዛው ሞቶ ተቀብሮ እዛው ሐውልት የተሰራለት ውሻ ነው ማለት ነው። ፊልሙን ካላያችሁት ሃቺኮ የሚል ፊልም አለ። በጣም ብዙ ዩቲዩበሮችም ታሪኩን ሰርተውለታል። ይሄንን ቦታም ሳታዩ መመለስ የማይታሰብ ነው ማለት ነው። የግድ ማየት አለባችሁ። ሃቺኮን ካያችሁ በኋላ እንግዲህ ሺቡያ ስካይ የሚባል ቦታ አለ። ሺቡያ ስካይ ደግሞ እንግዲህ በጣም ትልቅ ታወር ነው። ማለትም ይሄ ታወር ሳይሆን ፎቅ ነው። ኖርማሊ ሬስቶራንቶች ምናምን ያሉበት ፎቅ ነው። መጨረሻ ከላይ ግን ሩፉ ላይ ደስ የሚል ቦታ አለውና ላይክ ፎቶ ለመነሳት የሚያማምሩ ፎቶዎችን መነሳት እንዲሁም ደግሞ ደመና ምናምን ከሌለ ፉጂ የሚባለውን ተራራ ማየት የምትችሉበት ድረስ ቶኪዮ ሙሉን ማየት ትችላላችሁ ማለት ነው ከሺቡያ ስካይ ላይ። ሺቡያ ስካይ ላይ መውጣታችሁን እንዳትረሱ። በተለይ ሴቶች ከሆናችሁ የሴቶች ኮስሞቲክስ ምናምን የሚሸጡበት ቦታ አለ ማለት ነው። እዛ መግባት ትችላላችሁ። ሺቡያ መታችሁ ሺቡያ ስክራምብል ክሮሲንግ፣ ሃቺኮ እንዲሁም ደግሞ ሺቡያ ስካይን ሳታዩ እንዳትሄዱ ማለት ነው። ቀጥሎ እንግዲህ ወደ ሁለተኛው ቶኪዮ መታችሁ ሳታዩት መሄድ የሌለባችሁ ቦታ እንሄዳለን። ሁለተኛው እንግዲህ ሽንጁኩ ነው። the city that never sleeps ይባላል። ይሄ ማለት በቃ መብራት አይጠፋም ሳይሆን በቃ የማይተኛበት ሰፈር ብላችሁ መያዝ ትችላላችሁ። እንግዲህ ሽንጁኩ ከሺቡያ ቀጥሎ ሁለተኛው የቶኪዮ በጣም ታዋቂው ቦታ ነው። ሽንጁኩ እንግዲህ ያው ብዛት ሾፒንግ ነገሮች አሉ። ኢቭን ስቴሽኑ ራሱ በጣም ትልቅ ነውና ሄዳችሁ ስታዩት አንዳንድ ታዋቂ ስቶሮችም አሉ። ግን ደግሞ ይሄ ነው ተብሎ ተለይቶ ልነግራችሁ የምችለው ቦታ ያው ናይት ላይፍ
ማየት ከፈለጋችሁ ካቡኪቾ የሚባል ቦታ አለ። ያ ናይት ላይፍ የሚታይበት ቦታ ነው። በጣም ይጨናነቃል ሌሊት ላይ ያው ስካመሮችም አሉ። እነሱን ነገሮች ተጠንቀቁ። ግን ደግሞ ናይት ላይፍ ማየት ከፈለጋችሁ ወደ ካቡኪቾ ብትሄዱ ወጣቶች በተለይ የሚበዙበት ቦታ ነው ማለት ነው። ሶ ሽንጁኩን ያው ስፔሲፊካሊ ለይቼ የምነግራችሁ ቦታ የለም፣ ግን ሄዳችሁ ኤክስፕሎር ብታረጉት አሪፍ አካባቢ ነው ማለት ነው። ቀጥሎ እንግዲህ አሳኩሳ የሚባል ቦታ አለ። አሳኩሳ ማለት ደግሞ ኦልዲስ ነገሮችን ማየት የምትፈልጉ ከሆነ ማለትም ከዚህ በፊትም አንድ ሁለት ቦታዎች ላይ ሜንሽን አድርጌዋለሁ። የቶኪዮን የድሮ ላይፎች ሊሆን ይችላል። ለምሳሌ እንደ ቴምፕል አይነት ነገሮች አሉ። እንዲሁም ደግሞ ስለ ኒንጃ ስቶሪ ይነገራችኋል። ኪሞኖ ለብሳችሁ አካባቢው ላይ ብቻ ብትሄዱ የሰው ሰረገላ የመሳሰሉ ነገሮች አሉ። ሶ ብቻ የድሮ የጃፓንን የድሮ ሂስቶሪካል የሆኑ ነገሮችን ማየት ትችላላችሁ ማለት ነው ወደ አሳኩሳ ከሄዳችሁ። ሶ ይሄንንም ቦታ ያዙት ማለት ነው። ቀጥሎ እንግዲህ ያው አሳኩሳ ላይ እንዳታልፏቸው የምፈልጋቸው ነገሮች ናካሚሴ ስትሪት የሚባል አለ which is ትናንሽዬ ስቶሮች ናቸው። የጃፓን የድሮ ካልቸራል የሆኑ ትናንሽዬ እንደ ሻይ ቤት እንደምንላቸው አይነት ቤቶች ማለት ነው። ስትሪት ፉድ በደንብ አለ። ሶ ቀጥሎ እንግዲህ ወደ ቶኪዮ መታችሁ ሳታዩት መሄድ የሌለባችሁ ነገር አኪሃባራ የሚባለው ቦታ ነው። the anime and gaming paradise ይባላል። ይሄም እንግዲህ አኒሜ የምትወዱ ከሆነ አኪሃባራን ሳታዩ መመለስ የለባችሁም። እንዲሁም ደግሞ ኤሌክትሮኒክስ ነገር የምትወዱ ከሆነ ከዚህ በፊት ሆነ ሞል አሳይቻችሁ ነበረ። ትዝ ካላችሁ አንድ ቪዲዮ ላይ እዛ ሞል ሄደን ነበረ። ሶ አኪሃባራ የሚታወቀው እንግዲህ የዩዝድ ስልኮች ዩዝድ ኤሌክትሮኒክስ የተባሉ ነገሮች በአጠቃላይ እዛ ነው የሚገኙት ማለት ነው። እዛ ሄዳችሁ የምታጡት የኤሌክትሮኒክስ አይነት የለም። ዩዝድም ቢሆን አዲስም ቢሆን ሁሉንም ነገር በፈለጋችሁት መንገድ ማግኘት ትችላላችሁ ማለት ነው። እንዲሁም አኒሜም የምትወዱ ከሆነ የአኒሜዎቹ በጃፓንኛ ኦሞቻ ይባላል እንደ አሻንጉሊቶች ሊሆን ይችላል። እንዲሁም ደግሞ የአኒሜ ልብሶች፣ ቲሸርቶች እንዲሁም ቪዲዮ ላይክ ሾዎች ሊሆን ይችላል። እነዛን ነገሮች እንግዲህ አኪሃባራ ከሄዳችሁ ማግኘት ትችላላችሁ ማለት ነው። ሶ አኪሃባራን ያዙት። እንዲሁም ደግሞ አኪሃባራ ላይ ሌላ የምታገኙት ነገር የጌሚንግ ሞሎች ነው ማለት ነው። ሶ በጣም ብዙ ጌሚንግ ሞሎች ነው ያሉት አኪሃባራ። የምትፈልጉት ቪዲዮ ጌም ሊሆን ይችላል፣ የቪአር ጌም እንዲሁም ደግሞ ኖርማሊ አክቲቪቲ ጌሞችም የሚገኙበት ቦታ ነው ማለት ነው አኪሃባራ። ሶ አኪሃባራን ሳትጎበኙ እንዳትመለሱ። ቀጥሎ ደግሞ እንግዲህ በታወር ደረጃ ከመጣን የቶኪዮ ስካይ ትሪ ታወርን ሳታዩ እንዳትመለሱ። ቶኪዮ ስካይ ትሪ ታወር እንግዲህ the tallest tower in Japan ነው which is ቶኪዮ ላይ በጣም ረዥሙ ታወር ነው ማለት ነው። ርዝመቱም እንግዲህ 634 ሜትር ነው ማለት ነው። ሶ በጣም ረዥም ታወር ነው። እዚህ ታወር ላይም እንግዲህ ከወጣችሁ ሁሉንም የቶኪዮን ቪው ማየት ትችላላችሁ ማለት ነው። ሶ እዚህ ታወር ላይ መውጣትም እንዳትረሱ፣ እንዲሁም አይትነሪያችሁ ላይ ይሄንን ነገር ማካተት ትችላላችሁ ማለት ነው። ሶ ከቶኪዮ ስካይ ትሪ ቀጥሎ እንግዲህ ቶኪዮ ታወር የሚባል አንድ ሌላ ራሱን የቻለ ታወርም አለ። እሱም ያው የቶኪዮ ስካይ ትሪን ያክል ባይሆንም ግን ደግሞ ከቶኪዮ ስካይ ትሪ በፊት ቶኪዮ ታወር በጣም ይታወቅ ነበረ። ቶኪዮ ታወርንም ሄዳችሁ መጎብኘት ትችላላችሁ ማለት ነው። ቀጥሎ ደግሞ እንግዲህ ፋሽን የምትወዱ አይነት ሰዎች ከሆናችሁ ሃራጁኩ የሚባል ቦታ መሄድ እንዳትረሱ። ሶ ሃራጁኩም እንግዲህ ፋሽን ኤንድ ካልቸር ሀብ የሚባል ቦታ ነው። ይሄም እንግዲህ በጣም ወጣቶች የሚበዙበት ቦታ፣ በተለይ 10 ቤቶች እንዲሁም 20 ቤቶች የሚበዙበት ቦታ ነው። የሚታወቀውም በጣም ፋሽነብል በሆነ ቦታ ነው ማለት ነው። ሶ ሃራጁኩ ከሄዳችሁ እንግዲህ ትላልቅ ስቶሮችን ልክ እንደ ናይኪ እንዲሁም ብቻ ባጭሩ ፋሽነብል የሆኑ ስቶሮችን ማግኘት ትችላላችሁ ማለት ነው። ሶ ወጣት ከሆናችሁ በተለይ 10 ቤቶች 20 ቤቶች ከሆናችሁና ጃፓንን ይሄ ፋሽነብል የሆነውን ሳይድ ማየት የምትፈልጉ ከሆነ ሃራጁኩ መሄዳችሁን እንዳትረሱ ማለት ነው። እዚህ ጋር ላሳስባችሁ የምፈልገው ነገር ሃራጁኩ፣ ሺቡያና ሽንጁኩ አንድ መስመር ያሉ አካባቢዎች ናቸው። በተለይ ከዚህ በኋላ የምጠቅሳቸው ቦታዎች አብዛኞቹ ቶኪዮ ላይ ያማኖቴ ሴን የሚባል ቦታ አለ። ይህም ማለት የያማኖቴ ላይን ትሬን ነው ማለት ነው። ሶ ቶኪዮን እንዲህ ነው የሚዞራት። ተመሳሳይ ትሬን እየተጠቀማችሁ እየወረዳችሁ እየጎበኛችሁ ድጋሚ እየወጣችሁ እየወረዳችሁ እየጎበኛችሁ ድጋሚ እየወጣችሁ ብትሄዱ እንኳን ማየት የምትችሏቸው ቦታዎች ናቸው ማለት ነው፣ ልክ ያማኖቴ ላይንን እስከተጠቀማችሁ ድረስ። ኦልራይት ሶ ቀጥሎ ደግሞ እንግዲህ ጊንዛ የሚባል
የሚባል ቦታ አለ። ሶ ይሄን ቦታ እንግዲህ በጣም ሌክዠሪ ስቶር የሚባሉት ያሉበት ቦታ ነው። ለምሳሌ ልክ እንደ ቻነል፣ ዲዮር፣ አፕል፣ ዩኒክሎ የሚባሉት ስቶሮች the largest in the world ማለትም ከዓለም ላይ ትልቁ የነዚህ ስቶር ያለው ጃፓን ጊንዛ ውስጥ ነው ማለት ነው። ጃፓን ቶኪዮ ጊንዛ ውስጥ ነው ማለት ነው ያለው። ሶ ጊንዛ ከመጣችሁ እንግዲህ እነዚህን ስቶሮች መጎብኘታችሁን እንዳትረሱ። ከዚህም በተጨማሪ እንግዲህ እንደነ ሉዊ ቪቶን እንደነ ጉቺ የመሳሰሉ በጣም ውድ የሚባሉ ስቶሮች አሉ። እዛም ሄዳችሁ እንግዲህ መጎብኘት ትችላላችሁ ማለት ነው። እንዲሁም በጣም ሀብታም የሚባሉ ሰዎች ስለሆነ ወደዛ የሚመጡት በጣም ውድ የሚባሉ መኪኖችም አሉ። መኪኖቹን ማየት ትችላላችሁ። እናንተም ካላችሁ መግዛት ትችላላችሁ እዚህ ቦታ ሄዳችሁ ማለት ነው። ሶ ጊንዛ እንግዲህ ከጊንዛ ጋር ተያይዞ ግን በደንብ የምመክራችሁ ነገር ምንድነው ሾፒንግ ማድረግ ፈልጋችሁ አቨሬጅ የሆነ ነገር የምትፈልጉ ከሆነ ከጊንዛ በተሻለ እንደነ ሺቡያ እንዲሁም ደግሞ ሌሎች ቦታዎች ላይ ሾፕ ብታደርጉ አሪፍ ነው ብዬ አስባለሁ። ምክንያቱም እንዳልኳችሁ ጊንዛ the richest district ስለሆነ በጣም ሀብታሞች ያሉበት እንዲሁም ውድ ነገሮች ያሉበት ቦታ ስለሆነ እዛ ሾፕ ካደረጋችሁ ትጎዳላችሁ ማለት ነው። ሶ እንግዲህ በተቻለኛ አቅም ቪዲዮውን ለማሳጠርና ብዙ ነገሮችን ለመናገር ሞክሬያለሁኝ። እናንተም እንግዲህ የጉዞ እቅዶቻችሁ ላይ እነዚህ ነገሮች በማካተት መታችሁ በአንድ ጊዜ መጎብኘት ትችላላችሁ ማለት ነው። ቶኪዮ መታችሁ እነዚህን ቦታዎች ካያችሁ በትንሹ ቶኪዮን 75% አይተናል ብላችሁ መናገር ትችላላችሁ ማለት ነው። ቪዲዮው እንደተመቻችሁ ተስፋ አደርጋለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ አዲስ ሀሳብ አስተያየት ካላችሁ ከስር ኮሜንት ማድረግ ትችላላችሁ። የተለያዩ ጃፓን ነክ የሆኑ ኮንተንቶችን የምትፈልጉም ከሆነ ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ኢትዮጵያ ሆናችሁ ደግሞ እኔን ሰፖርት ማድረግ የምትፈልጉ ከሆነ ቪፒኤን አብርታችሁ ቪዲዮዎቹን ብታዩ ሰፖርት ታደርጉኛላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።